በልበላንተ ስነ ስርዓት ነው። እኔ ወንድም አያለው ሰላም ድርም ነው። እናንተ ሰላም ሆናችሁ እንድትሉ ግዴታ የሆነ ነገር መፈጠር አለበት ማለት ነው። ለጥያቄ አንድ እንጂ ሁለት መልስ አትጠብቅ። በቃ ይሄ ነው የሚያስደስተው? ወይ ማይ ይሄንን የወሰናችን እንጂ በፍቅር ተስፋለ ስልክሽን ስጭና እኛ ደውልሻለን። እስካሁን የሚቀለድና የማይቀለድ ነገር ላይ ተሾች እንዴ? የአዲስ አበባ ሴቶችን ሰብስበው የምግብ ማሰልጠኛ ከፍቶ አንቺን ነበር መምህራቸው ማድረግ። ብርሃኔ ሙጅ በልበላንተ ስነ ስርዓት ነው እንጂ እኔ ወንድም አያለው ሰላም ድርም ነው። ያማል እንዴ? አንተ ደግሞ ለማላው ነው እንጂ እኔስ በሆነ የሷን ለኔ ያድርገው የምላኝ መስለ። ቆይ አንተ ማን ነው የምትለው? ማን ሆነ ነው እንቅፋቱ አለኔ እሾህ አለ እግሬ የምትለው? ማን አንተ? እኔ አንተማ ምን? እኔማ ይኸውልህ ጆሲ፣ እኔ እንደዚህ ቦታ የመጠጋጋብኝ ሳልወድም እሺ፣ ስነ ስርዓት ነው። ተው እባክህ። ምን እንዳታመጣ? አዎ ማመጣውና ሳይል እዚህ አይነን እንዴ? እስቲ ንትርካችሁን ትታችሁ የማይናገረውን ብሉ። የማይናገረውን ነው ያልሽው? እስኪ ምግቡን ራሱ ይው። የብርሃኔ ጂንካኝ ሲል አቤት ሙቀት! የአዳማ ፀሐይ ራሱ መች እንዳንተ ወሬ ይወብቃል። ተይው እናትህ ሊሰክስሽ እና እኔ የተሰሰከስለት አይደል? የሚያገባሽ ግን ታድለው። እንዴ አንተ ወዴት ነው? ተረጋጋ እንጂ ምንድን ነው የምታወራው? እንዴ ታላቂ ምን ነው የማይሆን ወሬ? ታዲያ ሳላገባ አብሬህ ልጆች ነው እንደምትፈልገው? አይገርምሽም? ይሄ የወንድም ክፉ እኔ ላንቺ ክፉ? አባቱ ወንድሜ አመረርከው እንዴ? ወይስ ቤት ስትውል ጨዋታው ራሱ ጠፋብህ? ምን ሆነ ነው ለጥ? ብርሃኔ ተከታዩ በእናትሽ ብሶት አለበት እንዴ በዚህ ነው የሚያለቅሰው? ዋንተ አባቱ ወንድሜ
እኔ ግን ከሰላም ጀርባ አንድ የተደበቀ ነገር እንዳለ ይሰማኛል። ምን መንፈስ? ግልፍጥ። እስኪ አንቺ የሚቀለድና የማይቀለድ ነገር ላይ ተሸወቂ እንዴ! በቃ አንድ ቀን ሳትጨቃጨቁ መዋላችሁም አይደል? ዛሬ የተለየ ምን አለ? እና እናንተ ሰላም ሆናችሁ እንድትውሉ ግዴታ የሆነ ነገር መፈጠር አለበት ማለት ነው? አሰሚያትም እንዴ እንደ እናት የምታስበው ልጅ ምንጥስ ቅብርጥስ እያለቻት እኔ እንዲህም እንዲያምነው ብዬ መፍረዳችሁ ግን እኮ ጻድቅም ጻድቅ ለመሆን ብዙ ፕሮሰስ ይፈልጋል አይደል? እኔም እኮ ጥርጣሬን እኮ ነው የነገርኳችሁ። የሆነ ግን ጥላ ይከብዳል። ተይ እንጂ የትኛው ጥላሽን? ምን አለሽ ማክቤል ትሉኛላችሁ? አይ ሰላምዬ ምን ስላንቺ መልካምነት ካልሆነ ምን ይወራል? መቼም እንደ ሴራ ሰው ሲመጣ ወሬ አይቋረጥም አይደል? እንደ ሌሊሳ እንዴት አደርሽ ሰላም? እንዴት አደራችሁ? ባክሽ እሱ ቢማርም ከዚህ ተሻለ እንኳን አይሰማ። ለነገሩ ነጥ ነው። ሄሎ ማን ልበል? አሁን እሺ አሁን እመጣለሁ። በቃ እሺ መጣሁ። እንዴ ወዴት ነው? ቡናውን ጠጣ እንጂ። ይሁን ያናገርኳቸው ለሱ ጠጣ። እንዴ ለኛ ብላ ብልታ ወዴት ነው የምትሄደው? ተው እባክህ፣ ድሮም እሱ እንደዚህ ነው። እናት እህቴ ደግሞ እንግዲህ ስራ ለፈካልሽ ምን ማድረግ ይቻላል? ይኸው በቃ እሺ፣ አንተ ሳትብላ ሂድ እንዳያመልጥ። እሺ በቃ አንተ ጠጣና ና ይሻላል። ታዲያ ምን ታለች? ኢትስ ኦኬ በቃ ነው ያነሳዋለሁ። ምን ነው ወንድምሽ ካልጠጣን ያልጠጣን ማለት ነው? እና ለምን እንድጠጣ ፈልገህ? በቃ እናንተ ወዲም እንደለዋልና ሚስት መከራከር ትወዳላችሁ። ብርሃኔ አቤት። ለምንድን ነው ግን ፊት የምትነሺ? መች ነሳው? ከዚህ በላይ እንግዲህ ነው ብለህ ስላሰብክ ነው የሆነ የመሰለ። ለምንድን ነው ግን ማፍቀር ወንጀል የምታደርጊው? እኔስ ፍቅርህን አለመቀበሌ ለምን ወንጀል አድርገህ ተመለከትከው? ብርሃኔ ተቀበይኝ እኮ አይደለም ቢያንስ እንሞክረው ነው ያልኩሽ። ጆሲ ይሄንን ጉዳይ እኮ በተደጋጋሚ አውርተን የተግባባን መስሎኝ ነበር። እኔ ለፍቅር ግንኙነት ዝግጁ አይደለሁም። እሺ መቼ ነው ዝግጁ የምትሆኚ? ያንን እርግጠኛ አይደለሁም፣ ግን ደግሞ በዚህ ሰዓት የሚያሳስበኝ እኔና ወንድሜ የገባንበት የቤቱ ዳርቻ ነው። ቆይ ይሄ ነገር እኔን አይመለከተኝም? ከኔ ጋር ፍቅር መጀመርሽ ማድረግ የምትፈልጊውን ነገር ከማድረግ ያግድሻል ብዬ አላስብም። በቃ ጆሲ ተወኝ። አንተ ለኛ ወንድማችን ነህ፣ እኔም ደግሞ ሆተለውን ነው የሚገባው። ገና ለገና ወንድሜ ያወቀ አላወቀ ብዬ መሳቀቅ የለብኝም። ይወቅ። አየሽ ይሄንን እኮ ነው ወንጀል አደረግሽው ብዬ የምነግርሽ። ታዲያ ለአንተ እህትህን ሚስት ማድረጉ ነው ጽድቅ? እኔ እኮ አንዳንዴ ግን የስጋ ወንድምሽ አለመሆኔንም ትዘነጊዋለሽ ልበል? እሺ ጆ በቃ አሁን ወሬ እንቀይር። አንቀይርም። አሁኑ እዚሁ እንድትነግሪኝ ነው የምፈልገው። ለጥያቄህ አንድ እንጂ ሁለት መልስ አትጠብቅ። አንዱንም በስነ ስርዓት በመለስሽልኝ። ጥያቄህን በሽታ ስላልመለስኩልህ ነው ለጥያቄህ መልስ ያጣ ይመስላል።
ብርሃኔ ማፍቀርን ያወቁት እኮ ባንቺ ነው። እባክሽ አትክፊ። ደግሞ እኮ ከኔ የተሻለ ወንድ ላንቺ አታውቅም። የተሻለ ነገር የምትመኝልኝ ከሆነ በቃ ተወኝ። አልችልም፣ ተወኝ። እኔም አልችልም። አንቺ ሌላ ሰው ሆነሽ ማየት አልችልም። በቃ እኔም አልችልም አልኩሽ፣ አልችልም። ባለቤት ነው 4 አመት ሙሉ ስኮኳል። ከዛሬ ነው ይቀየራል። 4 አመት ከባድ ነው። በዛ ላይ ለእናንተ ቆንጆ ሴት መቼ ይገባዋል ብለሽ ነው? እድሜ ልካችን እያከክ እንድንኖር ነው የሚፈልገው። ጫን ያለው ለባክሽ እኔ የምልሽ ማያ እቺ ምን እያለቻት ይሆን? ማለት ነው እቺ ሰላም ተብዬዋ ነቻ። ምንስ ብትላት አንቺ ምን አገባሽ? ለነገሩ ተይው፣ ራሴ እጅ አላጣራም እንዴ። አርፈሽ ቁጭ በይ። ሲመስለኝ ግን ለዛሽ ተንከሲስ ሴት የምትመለምለው እቺ ሳትሆን አቀረው። በምን አወቅሽ? በምን አወቅሽ? አንቺ ደግሞ ግዴታ ማስረጃ ያስፈልጋል እንዴ? እጅና ጓንት መሆናቸው ራሱ እኮ ከዛ በላይ ነው። ቢሆንም ማስረጃ የለም። ማያ እኛ ያለንበትን ህይወት ለሌላ ሰው ትመኛለሽ ማለት ነው እንዴ? ምን ማለትሽ ነው? ቆይ እኔ እንዴት እንደዚህ ላስብ እችላለሁ? ደግሞ ሰው የሆነ እንደ ሰውኛ የሚያስብ ሰው እንደዚህ አይነት ነገር መቼም ሊያስብ አይችልም። እኔ ስጠራጠር ግን ሴቶችን ለማጥመድ የተከፈተ እንጂ ስራን ብቻ ታሳቢ አድርጎ የተከፈተ ጸጉር ቤት አይደለም። እርግጠኛ ግን አይደለም። እኔ ግን አለኝ። አሁን ቀስ ብለሽ አውሪ እሺ። ተስማ በእናትሽ ሌዲስ እኔ የምልሽ ከስንት አመት በኋላ ነው የምትመጪው? እንደዛ ከሆነ እኔ ያላሳዝንሽም እንዴ? ማለት 2 አመት ማለት ላንቺ ትንሽ ነገር ነው ማለት ነው? እኔ ግን የአረብ ሀገር ሴቶችን አላምንም። ሆዳቸው ነው ጀርባቸው ነው ያልሽው። በነገራችን ላይ ያመንኳት የአረብ ሀገር ሴት አንቺን ብቻ ነው። እንደማትጎጂኝ ደግሞ እርግጠኛ ነኝ። ሄሎ ሄሎ ትሽ ተቋረጠ በእናት በቃ አንተ ይሄ ነገር ሱስ ሆኖ በቀራል እንዴ? አንተ ደግሞ ምንድነው የምትጋተተኝ? አንተ ራሱ የወንድ ማዳም ቅመም ልትሆንብኝ ነው እንዴ? አንድ የሚወዳት እህት ያለችው ወንድም ያውም ለሷ ምንም አይነት መስዋዕትነት የሚከፍልላት ጉዳት አይደለም ጉንፋን እንዲነካት የማይፈልግ ሌሎችን ሴቶች በእህቱ አይን ማየት አለመቻሉ ግን አይከብድም? ጨረስክ? ጨርሻለሁ። ለብርሃኔ ግን ቃል ገብተሃል። አንተ አቃቀመኝ እንጂ እንደዚህ ነገር እያነሳ አስታውሰን ብያለሁ እንዴ? ሲጀምር ጫቴ እንደዚህ አይነት ወሬ አይወራም። እሺ ምን አይነት ወሬ ነው የሚወራው? ዝም ደውልሽ ወይ እኔ ማዳም ቅመም። አንቺ እኮ የማዳም ቅመም ሳይሆን የኔ ቅመም ነሽ። እንዴት ግን አድርጌ ውድድ እንደማድረግሽ ታውቂያለሽ? ልሞትልሽ? አንተ ደግሞ ምንድን ነው የምትጨቀጭቀኝ? እሰጣለሁ አልኩህ። ይቅርታ የኔ ቅመም፣ ጮኩብሽ አይደለ? 10,000 ብር አበድሮኝ እኮ የማዘር ሕክምና ብር እሱን ካላመጣ ብሎ አንገቴ ልቆምብኝ እኮ ነው። በእናትሽ ኧረ እኔ እሰጠዋለሁ። ምን እዚህ ሲጨቃጨቀኝ ነው እንጂ አናደኝ።
እንደዛ ይሻላል። አረ ተይውን፣ የራሴ ደሞዝ ሲደርስ እሰጠዋለሁ። እሺ ካልሽ ግን ቆይ አንቺ እስከ ታመጫለሽ 1000 ወይ በቃ ቴክስት አደርግልሻለሁ። እወድሻለሁ ደግሞ። እሺ እኔ ቅመም ውፍ ተሳካ። ውፍ ተመስገን። እንዴ ጨንቆኝ ነበር። ሆይ በቃ ይሄ ነው የሚያስደስተው? ቆይ ከዚህ በላይ ምን አለ? እናቴ እኮ የራስ ቤዛ አስጨንቋት ነበር። ይሄው ተሳካ። ቆይ የሌሎች እህቶችን ጥርስ አስከድኖ የራስን እህት ማስደሰት ስሜት ይሰጣል? ሌዲስ አዲስ ሚሽን አላችሁ? ደግሞ ምን? ስለ ስራው በስልክ የሚነገራችሁ ይሆናል። ቤት ሂዱና ተዘጋጁ። ያለቃን ስልክ ትጠብቃላችሁ። እኔ ዛሬ ትንሽ ነው ያሁኑ ቢዘለኝ ይሻል። ውይ ማያዬ፣ ይሄንን መወሰን አልችልም እንጂ ፈቅድልሽ ደስ ባለኝ ነበር። ለምን አለቃም ደውለን እናስፈቅዳት? አለቃ ትልቅ ስብሰባ ላይ ናት። ከኔም ጋር መረጃ የምንለዋወጠው በቴክስት ነው። ስለዚህ እኛም ቴክስት ማድረግ እንችላለን። እሱን አላውቅም። ቆልፋችሁ ውጡ። ሰላም፣ እታች የተለጠፈውን ማስታወቂያ አይቼ ነበር እና ስራ ለመቀጠር ፈልጌ ነው። ተይዟል። ያምሻ እንዴ ማክቤ? አያመኝም። የሌላ ሰው ሲበላሽ ቆም ያላይም። እሺ እስቲ ቀስ ብለሽ ቀስ ባልልስ? አሁንስ ለቅቶኛል። ይቅርታ፣ ስምሽ ማን ነው? ብርሃን እባላለሁ። ብርሃን፣ ስራው ላይ ጊዜው ተይዟል። እሺ ማስታወቂያው ሳይነሳ። እሺ አመሰግናለሁ። ይቅርታ ብርሃን፣ ስልክሽን ስጭና እኛ እንደውልሻለን። እንዴት አባቱ ነው የሚያምረው። አንቱ እያሉ ግን ስለ ደረቴ ማውራት እንዴት ነው? ትንሽ አይጣረዝብሽም? እሷ እኮ ብዙ ወሬ አትችልም፣ አትስማት። ያ ደግሞ አትመጣና አንተ ያስብልሃል። ቺርስ ቺርስ ቺርስ። ተጫወቱ፣ ቤት እንቀይራለን። አብሽር። ከንፈርሽ የፈነዳ ጽጌረዳ የመንደሪን ክፋይ ይመስላል። ኦ ቴንክ ዩ። ኖ ፕሮብሌም። አይኖችሽ እኮ ደግሞ አስጨነቀኝ እኮ። ቆይ ግን አንተ ልጅ ባለሀብት ነው ወይስ ደራሲ? እኔን ይጭነቀኝ። ጨዋታ እንቀይር አይደል? አዎ። ቺርስ። የጠጣሽ መልካም ስራ ስላለች እንዴ ደግሞ መልካም ስራ እንደሰጠሰው መልካም ውስጥ ድርኬት ይመጣል። መልካም ስራ ሳይሆን ማጅራት መቼ ስራ ይክፈትልኝ ይላል የሰው ወሩ ዘፈን።
ቆይ ሙዚቃ ይቆያል። ለዳንኪራ የሚያበቃ አይደለም። እኔ ስህተትን በይቅርታ እያየው ባላየው ማለት ብሎ ገልጡ ሰው እንዳልመስል እንዴ ለምን ሲባል ዋሽሻለሁ? መልካም ስራ ስላለች እንዴ ደግሞ መልካም ስራ እንደሰጠሰው መልካም ድል ከየት ይመጣል? መልካም ስራ ሳይሆን ታላቂ መቼም እኔን የሚያሳዝን ነገር አላደረክም አይደል? ለእኔ ችግር የለውም። የራሳችሁን ብቻ በተገቢ መንገድ ፈጽሙ። እሺ እንዳልከው ባለ ሀብት ከሆነ የሰጠ ደውለን ማመስገን አለብን አይደል እንዴ?